ጸሎት ማለት እኛ ዝም ብለን የምናነበንበው ትትትት ብለን የምናወራው ነገር ሳይሆን እሱ እንዲያወራን የመጣውት ምን እንደምጸልይ ራሱ አንተ ስጠኝ ጸሎትም አንተ ስጠኝ እና ደግሞ አንተ ተናገር እኔ ጸጥ ልበል መዝሙሩ ላይ ሊትራሊ እዛ ያልኩትን ነው ያልኩት መዝሙሩ ላይ ፈልጌ ነው የመጣሁት ናፍቀኸኝ ነው የመጣሁት እና አንተ ለብቻህ እንድትደመጥ ውስጤ ያሉት ጩኸቶች ይሄንንም ጸልይ ይሄንንም ንገሪው የሚሉኝ የስጋዬ ጩኸቶችና ምኞቶች ረጭ ይበሉልህና አንተ ተናገር እኔ የምፈልገው ነገር ይዤ የመጣሁት የጸሎት ርዕስ ጥያቄ ሁሉ ይቅር እና አንተ ተናገር ብዙ ጊዜ ለጸሎትን በረከክና በጌታ ፊት ስንሆን የልባችንን መናገራችን ልክ ቢሆንም ግን ሁሉ የልባችንን ምንናገርበት ቦታ ብቻ አይደለም ጸሎት የጌታን ደሞ የልቡን ምናደምጥበትና ለመታዘዝም ጋይዳንስ ምንቀበልበት ቦታ ነውና በቃ ብዙ ጊዜ አሁንም በህይወቴ የተለያዩ እንደዚህ ህይወቴ ውስጥ ዋና ለመሆን የሚመጡ የሚያጓጉ ነገሮች ይኖራሉ እንደ ሰው በቃ ክፉ ያልሆኑ በጎም ቢሆኑ መልካምም ቢሆኑ ማለት ነው ግን እነሱ ነገሮች አሁንም የህይወቴ ማከለኛ እንዳይሆኑ የሚሰጠኝንም ነገር በጥንቃቄ ከሱ እንደማይበልጥብኝ እያየሁ ነው መቀበል የምፈልገው እሱን እንዲተካብኝ አልፈልግም ምንም ነገር ከሱ የመጣ ነገር ቢሆንም በረከት ቢሆንም ማለት ነውና ለዛ ነው የልብህን ሐሳብ እስኪያጫውተኛ እኔ ስለፈለኩት ምንም ነገር እንዲ ያድርግልኝ አልፈልግም በህይወቴ የህይወቴ ማከለኝነቱን የሚከለክል ማንኛውንም ነገር አልፈልግምና ሁሌ በህይወት መንገዴ ሁሉ ከዛ ጊዜ በኋላ በዚህ መዝሙር ነው ምጸልየው የልብህን ሐሳብ እስኪያጫውተኛ ሁንልኝ የህይወቴ ማከለኛ ፈቃድ በሰማይ እንደሆነች በኔም ላይ እንድትሆን ለሐሳብህ ልመች ነው ያልኩትና ለመታዘዝ የማይመቸኝንም ነገር እንኳን ቢሆን ለሱ ለመታዘዝ ምቹ ሆኜ ነው በፊቱ መሆን የምፈልገው እና ይሄ ጸሎቴ ነው ሁሉ ጊዜ ጸሎቴ ነው